ኦሪት ዘፍጥረት ምዕራፍ 10 የኖህ ልጆች የሴም፣ የካም፣ የያፌት ትውልድ ይህ ነው። ከጥፋት ውሃ በኋላ ልጆች ተወለዱላቸው። የያፌትም ልጆች ጋሜር፣ ማጎግ፣ ማዴ፣ ያዋን፣ ይልሳ፣ ቶቤል፣ ሞሳሕ፣ ተራስ ናቸው። የጋሜርም ልጆች አስኬናዝ፣ ሪፋት፣ ተርጋማ ናቸው። የያዌንም ልጆች ኤሊሳ፣ ተርሴስ፣ ኪቲም፣ ሮዲዕ ናቸው። ከእነዚህም የአሕዛብ ደሴቶች ሁሉ በየምድራቸው፣ በየቋንቋቸው፣ በየነገዳቸው፣ በየሕዝባቸው ተከፋፈሉ። የካምም ልጆች ኩሽ፣ ሚድራይም፣ ፋጢ፣ ከናን ናቸው። የኩሽም ልጆች ሳባ፣ ኤውላጥ፣ ሰበታ፣ ራኢማ፣ ሰበቃታ ናቸው። የራማ ልጆችም ሳባ፣ ዲዳን ናቸው። ኩሽም ናምሩድን ወለደ። እርሱም በምድር ላይ ኃያል መሆንን ጀመረ። እርሱም በእግዚአብሔር ፊት ኃያል አዳኝ ነበር። ስለዚህም በእግዚአብሔር ፊት ኃያል አዳኝ እንደ ናምሩድ ተባለ። የግዛቱም መጀመሪያ በስናዖር አገር ባቢሎን፣ ኦሬክ፣ አርካድ፣ ካሊኔ ናቸው። አሦርም ከዛች አገር ወጣ። ነነዌን፣ የሮቦትን ከተማ ካሊን፣ በነነዌና በካሊህ መካከልም ሬሴንን ሰራ። እርሷም ታላቂቱ ከተማ ናት። ሚድራይምም፣ ሉዲንም፣ አናሚምም፣ ላሂቢንም፣ ነፍታሌምም፣ ፈትሩሲምም ከእነርሱ የፍልስጥኤም ሰዎች የወጡባቸው ከስሉሂምን፣ ቀፍቶሪምም ወለደ። ከነዓንንም የበኩር ልጁን ሲዶንን፣ ኬጣውያንንም፣ ኢያቡሳውያንንም፣ አሞራውያንንም፣ ገርጌሳውያንንም፣ ኤዊያውያንንም፣ አሩካውያንንም፣ ሴኒንም፣ አራዴዋንንም፣ ሰማርያውያንንም፣ አሚቲንም ወለደ። ከዚያም በኋላ የከነዓናውያን ነገድ ተበተኑ። የከነዓናውያንም ወሰን ከሲዶን አንስቶ ወደ ገሬራ በኩል ሲል እስከ ጋዛ ድረስ ነው። ወደ ሲዶናም፣ ወደ ገሞራ፣ ወደ አዳማና ወደ ሰቦይም በኩል ሲል እስከ ላሳ ድረስ ነው። የካም ልጆች በየነገዳቸው እና በየቋንቋቸው በየምድራቸውና በየሕዝባቸው እነዚህ ናቸው። ለሴምም ደግሞ ልጆች ተወለዱለት። እርሱም የያፌት ታላቅ ወንድምና የዔቦር ልጆች ሁሉ አባት የሆነ ነው። የሴምም ልጆች ኤላም፣ አሶር፣ አርፋክሲድ፣ ሉዲ፣ አራም ናቸው። የአራምም ልጆች ዑፅ፣ ሁል፣ ጌቴር፣ ሞሳሕ ናቸው። አርፋክሲድም ቃይናንን ወለደ። ቃይናንም ሳላም ዔቦርን ወለደ። ለዔቦርም 2 ልጆች ተወለዱለት። የአንደኛው ስም ፋሌቅ ነው፣ ምድር በዘመኑ ተከፍላለችና። የወንድሙ ስም ዮቅጣን ነው። ዮቅጣንም ኤልሞዳድን፣ ሳፍሌምን፣ ሐስርሞትንም፣ ያራሂንም፣ ሀዳሪምም፣ አውዛልንም፣ ደቅላንም፣ አብላንም፣ አቢማኤልንም፣ ሳባንም፣ ኦፊርንም፣ ኤውላጥንም፣ ዩባብንም ወለደ። እነዚህ ሁሉ የዮቅጣን ልጆች ናቸው። ስፍራቸውም ከማሴ አንስቶ
ወደ ሴፋር ሲል እስከ ምስራቅ ተራራ ድረስ ነው። የሴም ልጆች በየነገዳቸውና በየቋንቋቸው በየምድራቸውና በየሕዝባቸው እነዚህ ናቸው። የኖህ የልጆች ነገዶች እንደ ትውልዳቸው በየሕዝባቸው እነዚህ ናቸው። አሕዛብም ከጥፋት ውኃ በኋላ በምድር ላይ ከእነዚህ ተከፋፈሉ።